ትምህርት ዓለምን ለመቀየር ቁልፍ መሳሪያ ከመሆኑም ባለፈ ሰውን ወደ ልዕልና የሚወስድ ትልቅ መሳሪያ ነው። በመሆኑም የቦሌ ገርጂ ቅድመ አንደኛና መካከለኛ ደረጃ ትምህርት ቤት በአዲስ አበባ ከተማ አስተዳደር ቦሌ ክፍለ ከተማ ወረዳ 13 ስር ከሚገኙ ትምህርት ቤቶች መካከል አንዱና ዋነኛው ነው። ትምህርት ቤቱ በ1981 ዓ.ም እንደተመሰረተና ሲመሰረት 7 የመማሪያ ክፍሎች፣ 8 መምህራንንና 780 ተማሪዎች እንደነበሩት ትምህርት ቤቱን በቅርብ የሚያውቁት ይናገራሉ። ከ1981 እስከ 1986 ዓ.ም ትምህርት ቤቱ በሕዝብ ትምህርት ቤትነት እንዳገለገለና ከ1986 በኋላ በሕዝብ ጥያቄ መሠረት ወደ መንግሥት ትምህርት ቤትነት እንደገባ በትምህርት ቤቱ ለረጅም ጊዜያት ያስተማሩና በአሁኑ ሰዓት በጡረታ የሚገኙ መምህራን ይናገራሉ። ትምህርት ቤቱ እስከ 2006 ዓ.ም ከአንደኛ እስከ 4ኛ ክፍል ብቻ ሲያስተምር ቆይቶ ከ2007 ዓ.ም ጀምሮ ከቦሌ ክፍለ ከተማ ወረዳ 13 ትምህርት ጽሕፈት ቤትና ከቦሌ ክፍለ ከተማ ትምህርት ጽሕፈት ቤት ጋር በመወያየት እንዲሁም ከወላጆች ጋር በመግባባት ከፈረቃ ትምህርት ወደ ሙሉ ቀን ትምህርት ቤትነት ተቀይሮ የሙሉ ቀን ትምህርት መስጠት ጀምሯል። ከተመሰረተበት ጊዜ ጀምሮ በበርካታ የትምህርት አመራሮችና ሰራተኞች እጅግ በርካታ ትውልድን ያፈራ፣ አያሌ ዶክተሮችን ያስተማረ፣ የእውቀት ጮራን የፈነጠቀ፣ በሀገር ውስጥና በሀገር ውጪ እንደ ከዋክብት የሚያበሩ ትውልዶችን የፈጠረ ከመሆኑም ባለፈ እንደ ንስር ጥልቅ የአስተውሎት አቅም ያላቸው ምሁራንን ያፈራ ትልቅ ትምህርት ቤት ነው። በአጠቃላይ በኢትዮጵያ ማህበራዊ ተጠያቂነት ፕሮግራም አማካኝነት በቦሌ ገርጂ አንደኛ ደረጃ ትምህርት ቤት ውስጥ የተሰሩ በርካታ ስራዎችን በማስመልከት የትምህርት ቤቱ ርዕሰ መምህር አቶ ፍቃዱ አብርሃም የሚከተለውን ሐሳብ ሰጥተዋል። አመሰግናለሁ። ስሜ ፍቃዱ አብርሃም እባላለሁ። የትምህርት ቤቱ ዋና ርዕሰ መምህር። ባለድርሻ አካላት ጋር የለየናቸው ጉዳዮች አሉ። በተቋሙ ውስጥ ያሉ መሰረታዊ ችግሮች ምንድናቸው የሚለውን በሶስት መልኩ ለይተናል። ከግብአት፣ ከሂደትና ከውጤት አኳያ ማለት ነው። ከግብአት አኳያ ስንመጣ ግቢው ለመማር ማስተማር ሂደቱ ምቹ ከማድረግ አኳያ የነበሩበት ችግሮች እንዳጠቃላይ ከለየን በኋላ እነኛን ወደ መፍታት መሄድ ነውና ከዛ አኳያ በኢትዮጵያ ማህበራዊ ተጠያቂነት ፕሮግራም እዚህ ጋር አሁን ከኔ ጀርባ የምናየው የጂ+4 ሁለገብ የአስተዳደር ህንፃ ከዛ በኋላ በ90 ቀን ውስጥ ወይም በ3 ወር ውስጥ የተገነባ ግንባታ ነው። ይህም ከዚህ ጋር ተያይዞ ሁለገብ አስተዳደር ህንፃው የትምህርት ማዕከላትን የያዘ በዚህ ውስጥ እንግዲህ ብዙ ዘርፈ ብዙ አገልግሎቶች ይሰጣሉ። የተለያዩ ቢሮዎች አሉ። ደግሞ የምናየው የሁለገብ አስተዳደር ህንፃው ጋር ተያይዞ የምድረግቢውን ሳቢና ማራኪ ከማረግ አኳያ የግሪነሪ ስራም ተሰርቷልና ደግሞ የምናየው እንግዲህ አሁንም በዚሁ በአንድ ዓመት ተኩል ውስጥ ከተሰሩ ስራዎች ውስጥ ለማሳየት ያክል ነው። እዚህ ጋር ጂ+4 የተማሪዎች የመማሪያ ክፍል ዘመናዊ ከዚህ በፊት ያልነበረ እንደ ፓይሌት አሁን እንደ ተሞክሮ ተወስዶ በሌሎች ተቋማት ላይ ሊሰፋ የሚችል የመማሪያ ክፍል ግንባታ ተደርጓል። ከዚህ በፊት የነበሩት ግንባታዎች ስታንዳርዱ እስከ 29 የመማሪያ ክፍል ያለ ህንፃ ነበር ሲገነባ የነበረው። ይሄ ግን አሁን የምናየው ባለ 40 መማሪያ ክፍል የያዘ በካሬም ሰፊ ብዙ ተማሪዎችን ማስተናገድ የሚችል ነውና ይህም ግንባታ እንግዲህ በ4 ወር ውስጥ ያለቀ፣ በግንባታው ባሻገር ክላሶች ውስጥ የሚያስፈልጉ ግብአቶችን ተሟልተዋል። ለተማሪዎች ምቹ በሆነ መልኩ ወንበር እንዲሁም ደግሞ ለመምህራን የሚያስተምሩበት ዋይት ቦርድ እና በዛ ደረጃ ማስገባት ስራም ተሰርቷል። እዚህ ደግሞ ጀርባ ላይ የምናየው ከኔ በጣም ከዚህ በፊት የነበረው የቅድመ አንደኛ ደረጃ ተማሪዎች ትምህርት የሚሰጥበት እንግዲህ የትምህርት መሰረት የሚጣለው ቅድመ አንደኛ ደረጃ ላይ ነው። በዛ ደረጃ ትምህርት የሚሰጥባቸው የመማሪያ ክፍሎች ናቸው። እነኚህንም የቀለም እድሳት የማድረግ ስራ ተሰርቷል እና የቀለም እድሳት ተደርጓል። ከቀለም እድሳት ባሻገር ደግሞ ግብአቶችን የማሟላት በጨዋታ የማስተማር ስነ ዘዴ እንግዲህ በአዲሱ የትምህርት ፖሊሲ ትልቅ ትኩረት ተሰጥቶት ልጆች እየተጫወቱ እየተዝናኑ ቁም ነገር የሚጨብጡበት፣ ሳይንስን በተገቢው በተግባር የሚማሩበት ሁኔታ ለመፍጠር በጨዋታ የማስተማር ስነ ዘዴ መሰረት ከቅድመ አንደኛ መጣል አለበት በሚል የትምህርት ፖሊሲ በተቀረጸው መሰረት ተግባራዊ እያደረግን እንገኛለን እንደ ቦሌ ገርጂ ትምህርት ቤት ነው። በተጨማሪ እዚህ ጋር 3 ባንድ ሜዳ
እየተገነባ ያለበት ሁኔታ አለ። ይህም ኦልሞስት 90% ተጠናቋል። የሚቀረው አሁን የፊኒሽንግ ስራ ነው። ይህም እንግዲህ በቀጣይ ለተማሪዎቹ እንዲሁም ደግሞ ለግቢው ማህበረሰብና ለአካባቢው ነዋሪ አገልግሎት የሚሰጥበት ሁኔታ አለ። አዲስ በተገነቡት ህንፃዎች ላይ የመማሪያ ክፍሎች፣ ቢሮዎች፣ የመምህራንና የተማሪዎች መጸዳጃ ቤቶች፣ የተደራጀ የትምህርት ማበልጸጊያ ማዕከል፣ ቤተ ሙከራ፣ የተሟላ ቤተ መጻሕፍትና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የአይሲቲ ክፍሎችን አሟልቶ ይገኛል። ተቋሙ በአሁን ሰዓት ማለትም በ2017 ዓ.ም 90 ወንድ መምህራን፣ 118 ሴት መምህራንን በድምሩ 208 መምህራንን እንዲሁም 17 ወንድና 47 ሴት በድምሩ 66 የአስተዳደር ሰራተኞች ተቋሙን አቶ ፍቃዱ አብርሃም በዋና ርዕሰ መምህርነት፣ አቶ ኪዳኔ ተስፋዬ በስርዓተ ትምህርት ምክትል ርዕሰ መምህርነት፣ አቶ ተስፋዬ ሙሉጌታ በመምህራን ልማት ምክትል ርዕሰ መምህርነትና ወይዘሪት አሚራ መሐመድ በአደረጃጀት ምክትል ርዕሰ መምህርነት ተቋሙን እየመሩ ይገኛሉ። በትምህርት ቤት ውስጥ 2286 ወንድ ተማሪዎች እንዲሁም 2178 ሴት ተማሪዎችን በድምሩ ከ5175 በላይ ተማሪዎችን ይዞ ስራውን እያከናወነ ይገኛል። በተለይም በ2017 ዓ.ም በቦሌ ክፍለ ከተማ ስር ከሚገኙ ትምህርት ቤቶች በፓይለት ማዕከልነት የቦሌ ገርጂ የመጀመሪያ ደረጃ ትምህርት ቤት ከፍተኛ ትኩረት በማግኘት በኢትዮጵያ ማህበራዊ ተጠያቂነት መርሃ ግብር አማካኝነት ዘርፈ ብዙ ስራዎች ተሰርተውበታል። ምቹ የመማሪያ ስፍራ በመማር ማስተማሩ ላይ ከፍተኛ ሚና እንዳለው የተናገሩት የትምህርት ቤቱ የመምህራን ማህበር ሰብሳቢ መምህር የሆኑት መምህር ዝጋላ አግደው የሚከተለውን ሐሳብ እንዲህ በማለት ገልጸዋል። መምህር ዝጋላ አግደው እባላለሁ። በቦሌ ገርጂ የስራ ድርሻ የመምህራን ማህበር ሰብሳቢ ነኝና የአካባቢ ምቹ ሁኔታዎች በጣም አስፈላጊ ናቸውና ምቹ ሁኔታዎች ደግሞ ምንም ፈጥረዋል። በመማር ማስተማሩ ላይ፣ በስፖርቱ ላይ፣ በአጠቃላይ በከተማ ደረጃ እንደ ክፍለ ከተማ ይህ ትምህርት ቤት እንግዲህ የስበት ማዕከል ሆኖ የሚታየው አዲስ ህንፃዎች፣ የመምህራን የስታፍ ሁኔታዎች፣ የስፖርት ውድድሮች ተፈላጊነቱም ደግሞ በክፍለ ከተማ የሚመደቡ መምህራን ገርጂ ሲባል ቁጥር 1 የሚፈለጉ ሆኗልና ኢቨን እኔ ወደዚህ ተቋም ከመጣሁ በኋላ ያለው የመምህራን ወደዚህ የመምጣት ፍላጎት እጅግ በጣም የላቀ ነው። ታዩ የላይብራሪ ስታንዳርዶችን ብታዩ የተጠምርተው አዳዲሶቹ ህንፃ ላይ ያለው የመማር ሁኔታ በስታንዳርዱ መሰረት ጥሩ ዘመኑን የሚመጥን የመማር ማስተማር ሁኔታዎችን እያስቀጠለ ያለ ተቋም ነውና ገርጂን ካወቅኩበት ጊዜ ጀምሮ በጣም ለውጦች አሉ። በሁሉም ዘንድ የተማሪዎች ውጤትን የተሻለ ለማድረግ ከተሰሩ አበይት ስራዎች መካከል ከ5ኛ እስከ 8ኛ ክፍል ድረስ ያሉ ተማሪዎችን ሰኞና ማክሰኞ ከትምህርት ሰዓት በኋላ እንዲሁም ቅዳሜ ጠዋት ላይ የተለያዩ የማጠናከሪያ ትምህርቶችን በመምህራን በመስጠት የተሻለ ውጤት እንዲመዘገብ ጉልህ ሚና ተወጥተዋል። የጽዳትን ስንወስድ እንግዲህ እንደ ባህል ተደርጎ በቦሌ ገርጂ ትምህርት ቤት ከተወሰደውና አንዱ ብለን የምንገልጸው ጽዳት ነው። ዘወትር አርብ ሁሌም ትምህርት ቤታቸውን ተማሪዎች በማጽዳት ትምህርት ቤቴን አጸዳለሁ፣ ጽዱ በሆነ ትምህርት ቤት እማራለሁ በሚል መፎክር ዓመቱን ሙሉ ዘወትር በየሳምንቱ አርብ ትምህርት ቤት ግቢውን የማጽዳት የመማሪያ ክፍላቸውን ራሳቸው ተማሪዎቹ በማጽዳት ይህን እንደ መልካም ተሞክሮ በቀጣይም እንዲሰፋ ለሌሎችም ተደራሽ እንዲሆን እየተሰራ ያለበት ሁኔታ አለ። ይህም እንደ አንድ ንቅናቄ ተደርጎ እየተሰራ ያለበት ሁኔታ ነው። በትምህርት ቤት ውስጥ እየታዩ ያሉ ለውጦችን አስመልክቶ ከ2007 ዓ.ም ጀምሮ በገርጂ የመጀመሪያ ደረጃ ትምህርት ቤት በእንግሊዝኛ መምህርነት እያስተማሩ የሚገኙት መምህር ኃይላይ ተክላይ የሚከተለውን ሐሳብ እንዲህ ብለው ገልጸዋል። ከ2007 ዓ.ም ጀምሮ እዚህ በመስራት ላይ ይገኛለሁ ማለት ነው። በትምህርት ቤታችን እየተሰሩ ያሉት ስራዎችን ለመግለጽ ያህል በተለይ ከቅርብ ጊዜ ወዲህ ከ2016 ሰኔ አካባቢ የተጀመሩ ፕሮጀክቶች ነበሩ። እነዚህ ፕሮጀክቶች የመማሪያ ክፍልን መሰረት ያደረገ የመምህራንና የሰራተኞች የአስተዳደር ህንፃ እንደዚሁም
የግቢውን ከማስዋብ አንጻር በርካታ ስራዎች ተሰርቷል። ይህም ተሞክሮ ደግሞ ለተለያዩ ትምህርት ቤቶች እንዲሰፋ ብዙ ትምህርት ቤቶች በከተማ አስተዳደሩ ስር ያሉ የመንግስት ተቋማት፣ የግል ተቋማት መጥተው መጎብኘት፣ ልምድ መውሰድ ችለዋል። እኛም ልምድን በመቀመር ለሌሎቹ የማስፋት ስራ የተሰራበት የስራ ዘመን ነውና ከዚህም አኳያ እንግዲህ ከአዲስ አበባ ከተማ ውጭ በሆነ ከደቡብ ምዕራብ ኢትዮጵያ ጭምር በመምጣት ትምህርት ቤቶች ከኛ ልምድ የወሰዱበት ዓመት እንደሆነ ይህንን እንደ ምርጥ ተሞክሮ ወይንም እንደ መልካም አጋጣሚ ማንሳት እፈልጋለሁ። እዚህ ጋር የምናየው ደግሞ የኬጂ ወይንም ደግሞ የቅድመ አንደኛ ደረጃ ህፃናት ተማሪዎች እንግዲህ ሰፊ ቁጥር ያለው ተማሪ ነው እያስተናገድን ያለ ነው። ከ1500 በላይ ነው። እዚህ ጋር ለህፃናት መታጠቢያ ከመጸዳጃ ቤት ሲወጡ የሚታጠቡበት እንዲሁም ደግሞ ምገባ ማድ ቤት ለመግባት እዚህ ጋር እጃቸውን በዚህ መልክ ታጥበው ወደ ምገባ የሚገቡበት ሁኔታ ነው ያለውና ከዚህ ቀጥሎ እዚህ ጋር የምናየው ደግሞ የህፃናት የቅድመ አንደኛ ደረጃ ህፃናት ተማሪዎች የተዘጋጀላቸውን ምግብ የሚመገቡበት የምገባ አዳራሽ። በትምህርት ቤቱ የክበባት አደረጃጀት እንዲሁም የተማሪዎች የምገባ መርሃ ግብርን የሚቆጣጠሩት የትምህርት ቤቱ የትምህርት ቤት መሻሻል ምክትል ርዕሰ መምህርት የሆኑት ወይዘሪት አሚራ አህመድ የሚከተለውን ሐሳብ አጋርተውናል። አሚራ መሐመድን ጀለማ ኩታ ብልቺንሳ መጋላ ቦሌቲ አና ኩለሳዲ መነ በሩምሳ ቦሌ ገርጂቲ መነ ፎየኢንሳ መነ በሩምሳ ሂዳ fooyya'insa mana barnootaa keessatti wantoota hedduudha kan nuti raawwannu. Isaan keessaas tokko gumiileedha jechuudha kan kana jalatti hordofamu. Akka mana barumsa keenyaatti gumii 21 jechuudha kan nuti qabnu. Gumiin 21 kun gumiin jalqabumarra maannidha. Barumsa wal maddeessaa jechuudha. Maddii barnootaatti wantoota kennaman jechuudha. Isaanis gumiileen kun barsiisonni qindoominaan jechuudha kan isaan barnoota maddiidhaan barattootaaf dandeettii isaanii akka isaan barnootaan alatti dabalataniif jechuudha kan isaanii barattootaaf deeggarsa kennanii. Isarra darbee mana barumsaa keenyatti sirni nyaataa hin jira. Gumiin isaallee hin jira. Gumiin sirna nyaataa hin jira kan nyaata sana hordofu jechuudha. Dabalatee barsiisotaaf qoodnee barsiisonni akka isaan ijoolleen nyaata sana nyaachuu isaanii qulqullinaan qophaa'uusaa kan hordofan gumiidhaan jechuudha. Akkasumas dabalatee mana barumsaa keessatti nyaanni daa'immaniif yookiin nyaanni barattootaaf dhiyaachuutiin wal qabatee barnoota ijoolleen tokkoffaa harcaatiin barattootaa akka mana barumsaa keenyaatti zeeroo ta'eera jechuudha. Amma kan inni jiru sababni isaa ijoolleen nyaataaf jedhanii ganamaan jechuudha kan isaan dhufan. Akkasumas illee yerootiin kan isaan argamanii barnoota isaan irratti haalaan jechuudha kan isaan hirmaatanii. Kufaatiin ijoollee illee baay'ee hir'ataa deemeera. Kanarra darbee ciree fi laaqana qofa ture kan sooratanii ijoolleen ekonomii gadi bu'aa qaban garuu akka isaan hidhatanii galanii manatti illee irbaata isaanii akka isaan nyaatan jechuudha kan isaan godhamee jiru. Darbee dubartoota gara hooggansaatti fiduutiin kan wal qabatu akkuma kutaa magaalaa keenyaatti leenjii nuti ji'a ji'aan fudhannu hin jira. Nuti immoo akka mana barumsaa Boolee Garjiitti dhufnee kokasii kan jedhamu mana barumsaa keessatti hundeessinee jechuudha. Isaan kan wal qabate yoo kokasii kanaan kan wal qabatu jechuudha. Namoota 5 illee namoonni kun akka isaan waliif leenjii kennan namoota illee iddoo biraatii dhufanii akka isaan leenjii gara hooggansaatti dubartoota fiduudhaaf jechuudha. Gumii irratti yoo fudhanne ilaallee mana barumsaa kana duraan parsantii muraasa dubartoota ture jechuudha. Amma garuu parsantii baay'ee dubartoota jechuudha kan nuti hirmaachisaa jirru jechuudha. Asirratti gara hooggansaatti dubartoota fiduu irratti illee baay'ee hojjechaa jirra. Kanarra darbee kutaa keessatti illee ijoolleen dubaraa akka isaan kilaasii hoogganan gochuutiin hirmaannaa dubartoota cimsuu irratti hojjechaa የከተማ ግብርና የግሪን ሌጋሲ ጭምር በትምህርት ቤት ውስጥ በሰፊው እንደማሳየት የተሰራበት በዚህም በከተማ ግብርና የጓሮ አትክልት፣ የዶሮ እርባታ ወዘተ የመሳሰሉትን በሰፊው በመስራት በከተማ አስተዳደሩም በትምህርት ቢሮም እውቅና ያገኘንበት ሽልማትም ያገኘንበት
ዓመት ነው ይሄ ዓመት ማለት ነው። በትምህርት ቤቱ የተለያዩ ክበባቶች ያሉ ሲሆን በተለይም እውቀትን ከመዝራት ጎን ለጎን በለሰለሰ መሬት ላይ ዘር በመዝራት የከተማ ግብርናውን በከፍተኛ ደረጃ እንዲንቀሳቀስ በማድረግ ትልቅ ስራን እየሰሩ ከሚገኙ የትምህርት ቤቱ መምህራን መካከል መምህር ለሚጸጋይና መምህር አበበ ገብረ ኪዳን እዛው በስራ ቦታቸው ላይ ሆነው እንዲህ በማለት ሐሳባቸውን አካፍለውናል። ኦኬ፣ ስሜ መምህር ለሚጸጋይ ይባላለሁ። የቦሌ ገርጂ አንደኛ ደረጃ ትምህርት ቤት የእንግሊዝኛ መምህር ነኝ። በዛ ተጓዳኝ ደግሞ የትምህርት መማርና ማስተማሩ እንዳለ ሆኖ በትርፍ ጊዜያችን ደግሞ የከተማው ግብርና እያስፋፋን ያለ ነው። እሱን ምንድነው የምናደርገው? መጀመሪያ ውሃዎችን ከሮቶ በመጥለፍ ወደዚህ ለማድረስ ችለናል። ሮቶዎችን ከላይ አንስተን ማለት ነው። ከዛ ደግሞ ዝናቡ በመጣ ጊዜ ደግሞ ነጭ ሽንኩርት፣ የአበሻ ሽንኩርት አለ፣ በቆሎ አለ፣ ድንች አለ፣ የባሮ ሽንኩርትም በየቦታው እየተከልን ያለና። ስለዚህ እንደምታየው ያው የከተማ ግብርና በተሳለጠ መልኩ በጥሩ ሁኔታ እየሄደ ነው ያለው። በዛ ላይ ደግሞ ትምህርት ቤቱ ዘሮችን ቢያቀርብልን፣ ምክንያቱም ዘር በራሳችን ገንዘብ ነው ገዝተን እየሰራን ያለ ነውና ትምህርት ቤቱ ከከተማ ግብርና ከወረዳው ከክፍለ ከተማው ጋር ተነጋግሮ ለመምህሩ ዘር የሚዳረስበት መንገድ ቢያመቻች የተሻለ ነው እያስባለሁ። ስሜ ናዋል ገብረ ኪዳን እባላለሁ። እንግዲህ ቦሌ ገርጂ ማንኛና ወረዳ ደረጃ መምህር ነኝ። ግብረ ገብ መምህር ነኝ። እንግዲህ ያው በቦሌ ገርጂ ትምህርት ቤት ውስጥ ብዙ ነገር እየተከናወነ ነው። እንግዲህ ማህበራቶች እንደ አቅማቸው መሬቱን ወስደው ትምህርት ቤቱን በሰጠን መልኩ በጣም እየሰራን ያለ ነው። ከነማው ቀበቴ መኒ በሩምሳ waan baay'ee gochaa jiran ta'e deeggarsa adda addaa nu gochaa jira. Akkasumas lafa nuu kenneera. Garuu rakkoowwan jiran maaliif bishaan fudhannee gulaal bishaan rakkoodha. Akkasumas immoo sanyii facaafnu kan agartan sararaan dhaabnu waan ta'eef kun jiru baay'ee bareeda jechuudha. Kun jiru kunoo xiqqaate waan baay'ee waan ta'e jechuudha. Akkasumas immoo jechuudha marga as keessa jiru kan hunda baasnee xaragnee qotaara jechuudha. Kanaaf akka mana barumsaatti rakkoo guddaan jiru bishaanii manni barumsaa gara fuulduraatti bishaan kan nu galchu guute rakkoon keenya nuuf furama sanyii nu dhiyeessuu qaba. Barreen gaddaa nu dhiyeessaa ture. Barana garuu nu dhiyeessine. Kanaaf rakkoodha waan ta'eef manni barumsaa keenya tokko waan guddaa hojjechaa irraa tokko qarshii keenya hin binneet facaasnee waan ta'eef akkasumas immoo jechuudha barsiisaan shamatee nyaatu jechuudha. Ofii isaatii hojjetatee asii akka fedhii isaatti fayyadama waan ta'eef baay'ee gasameedha, baay'ee gaariidha. Qonni magaalaa baay'ee kana caalatti fufuu qaba. Kallattii gara fuulduraatti isinillee nu jabaadha, isin galateeffannaa. Sinjaalanna akkamatti dhuftanii miidiyaan dhufee kan nu sakatta'u guute hojii hojjennu waan ta'eef guddaa galatoomaa siin jedha baay'ee sinjaalanna። ቦሌ ገርጂ ትምህርት ቤት ውስጥ ለሌላው ቢሰፋ መልካም ነው ተብሎ እንደ መልካም አጋጣሚ የሚወሰደው አንደኛው የሰራተኛው ቅንጅት በመፍጠር ወይንም ደግሞ ማህበራዊ አንድነቱን በመጠበቅ ከፍተኛ ለውጦች እንድናመጣ ማስችሏል። ለዚህም እንደ አብነት የሚነሳው አንዱ ስፖርት ነው። በስፖርት እንግዲህ የስፖርት ሊግ ውድድር የመምህራን የተማሪዎችን በተጠናከረ መልኩ በማድረግ በትምህርት ቤት በወረዳ በክፍለ ከተማ እንዲሁም በከተማ ደረጃ በላቀ ውጤት በመፈጸም የተሻለ ውጤት ማምጣት ችሏል። በዚህም እንግዲህ የምናያቸው ትልልቅ ዋንጫዎች ከምናያቸው ዋንጫዎች ውስጥ በስፖርት ያገኘናቸው 3-4 የሚሆኑ ዋንጫዎች እንዳሉ መግለጽ እፈልጋለሁ ማለት ነው። በቦሌ ገርጂ የመጀመሪያ ደረጃ ትምህርት ቤት ቅጥር ግቢ ውስጥ ከሚገኙ ምቹና ሳቢ ከሆኑ ነገሮች መካከል ዋነኛው የእግር ኳስ ሜዳው ነው። በዚህ በእግር ኳስ ሜዳ ውስጥ የስፖርት ትምህርትን ተደራሽ ከማድረግ ባለፈ ተማሪዎች በትርፍ ጊዜያቸው በታዳጊ የስፖርት ክለቦች ታቅፈው የሚሰለጥኑበት እንዲሁም በአካባቢው የሚገኙ ወጣቶች በረፍት ጊዜያቸው ስፖርት ለጤንነት በሚል መርህ የእግር ኳስ ጨዋታ ውድድሮችን በማከናወን ለተማሪዎችም ከግቢው ውጪ ላለው ማህበረሰብም ሰፊ አገልግሎትን እየሰጠ ይገኛል። ከዚህ ጋር በተገናኘ በሜዳ ውስጥ ስልጠና ሲሰጡ ካገኘናቸው ወጣት አሰልጣኞች መካከል ወጣት ኩራባቸው እንዲህ ብሎናል። ስሜ ኩራባቸው ወርቅነህ ይባላል። የገርጂና አካባቢ ታዳጊዎችና የሴቶች ፕሮጀክት አሰልጣኝ። ይህ ሜዳ በዚህ በአካባቢውና በዚሁ በአቅራቢያ መገኘቱ በጣም ትልቅ ጥቅም ሰጥቶናል።
ከዚህ በፊት አካባቢ ላይ የነበሩ ተጫዋቾች ታዳጊዎች አልነበሩም ነበረ። እንደ አዲስ ነው ይሄ ሜዳ ከተሰራ በኋላ ነው የጀመርነውና በጣም ብዙ ነገር ለዚህ ለፕሮጀክት ብቻ ለሰፈራቸው ሳይሆን ለሀገር የሚጠቅሙ ተጫዋቾችን እናፈራለን ብለን እናስባለን ይሄ ሜዳ በመሰራቱ ብቻ። እንደገና አብዛኛውን ልጆች አሁን በአካባቢው ላይ የሚበዛው የተለያየ ነገር ነውና እንደምታዩት ከትምህርት ቤት ውጭ ያለው ነገር መጠጥ የተለያየ ቦታ ነው ያለው እና አሁን ላይ እነዛ ልጆች ያንን ነገር ትተው በዚሁ በትምህርት ቤት ተቀርጸው ማድረጋቸው በጣም ትልቅ አድቫንቴጅ አለው። አሁን ለጊዜው እየሰራን ያለ ነው ታዳጊዎች ላይ ነው። ወጣቶቹ ላይ ብዙም እንትን አላልንም፣ ምክንያቱም ከታች ነው መጀመሪያ ያለብን። አሁን እንደ አዲስ ከላይ እንጀምር ብንል አይሆንም፣ ትንሽ ስለሚከብድ ከታዳጊዎች ጀምረን ግን ከአንደር 8 ጀምሮ ነው። ከ8 እስከ 10 አንድ ካታጎሪ ነው። ከ10 እስከ 13 አንድ ነው። ከ15 በታች አለ። ከ15 በታች ነው አብዛኛውን አሁን ላይ እየሰራን ያለን። የቦሌ ገርጂ ቅድመ አንደኛና መካከለኛ ደረጃ ትምህርት ቤት መምህራን እንዲሁም የአስተዳደር ሰራተኞች በትርፍ ጊዜያቸው የስፖርት ስልጠና የሚያከናውኑባቸው ምቹ የሆኑ ጂምናዚየሞችም ይገኛሉ። በማስተር ተሾመ አማካኝነት የተመሰረተው የሞይታይ ቦክሲንግ ስልጠናም በዚሁ በገርጂ የመጀመሪያ ደረጃ ትምህርት ቤት ውስጥ እየተሰጠ እንደሆነ አሰልጣኝ አብርሃም እንዲህ ብሎናል። ስሜ አብርሃም ጌትነት እባላለሁ። የኤምቲኤም ሞይታይ ክለብ ኮች እና ተወዳዳሪ ነኝ። የኛ ማዕከል የመጀመሪያው የሞይታይ ማሰልጠኛ ማዕከል ነው። ማስተር ተሾመ እንስማ ይባላል። የኢትዮጵያ ሪፕሬዘንታቲቭ ማስተራችን የኛ ማስተር ተሾመ ይባላል እና በጣም በስሩ በጣም ብዙ ፋይተሮች፣ ተማሪዎች፣ ተወዳዳሪ ልጆች አሉት፣ ህፃናትም አሉ። ያው የኛ ሞይታይን ኮምባክት ስፖርት ነው፣ የውድድር ስፖርት ነው እየሰራን ያለ ነው። በዚህ ባሻገር ደግሞ መምህራኖች ትርፍ ጊዜያቸውን ከመማር ማስተማሩ የተረፋቸውን ጊዜ እኛ ጋር መጥተው ኢንጆይ የሚያደርጉበት የተለያዩ እንቅስቃሴዎች የሚሰሩበት ማዕከል ነውና ያው ይሄን ይመስላል። ቤታችን ሁሌም ክፍት ነው። የምንገኘውም ገርጂ ትምህርት ቤት አንደኛ ደረጃ ትምህርት ቤት ውስጥ ነው የምንገኘው። እናመሰግናለን። በተለይም በ2016 እና በ2017 ዓ.ም በቦሌ ክፍለ ከተማ ትምህርት ጽሕፈት ቤት ስር በተዘጋጀው የመምህራን የስፖርት ውድድር ላይ 22 ትምህርት ቤቶች በበላይነት በማሸነፍ የዋንጫ ተሸላሚም እንደነበረ የቅርብ ጊዜ ትውስታዎች ናቸው። የመምህራን ልማት ምክትል ርዕሰ መምህር የሆኑት መምህር ተስፋዬ ሙሉጌታ መምህራንን ብቁ ከማድረግ አንጻር በተከታታይ ሙያ ማሻሻያ በአጀመ እንዲሁም የተለያዩ ስልጠናዎችን በመስጠት መምህራንን ብቁ ዜጋ እንዲፈጥሩ የተለያዩ የስልጠና መድረኮችን በማመቻቸትና ዘወትር ሰኞ ማለዳ ላይ የእውቀት ሽግግር በማከናወን አንዱ ከሌላው ዕውቀት እንዲገበይና ክፍተቶቻቸውን እንዲሟሉ ክፍተቶቻቸውን የአንዱን ክፍተት አንዱ እንዲሞላ የተለያዩ ስራዎች ተሰርተዋል ብለው ሐሳባቸውን እንዲህ በማለት ገልጸውልናል። እኔ በርሲሳ ተስፋዬን ጀደማ ገየኑ ጂክያ itgaafatama misooma barsiisaati kan inni hojjedhu mana barumsaa Boolee Garjii sadarkaa tokkoffaa fi jiddu galeessaati. Waannaan harka caalaatti kan nuti hojjennu maanni barsiisonni ogummaa isaaniitiin itti fufinsaan akka hojjetaniif leenjii gaggabaaboo kennuudha. Jalqaba maaltu raawwatama? Barsiisonni fedhii isaanii sassaabama. Fakkeenyaaf maalirratti leenjii akka barbaadan fedhiin sassaabama. Eega fedhii walitti qabamee booda immoo barsiisa order ta'eetu ilaanii godhama jechuudha. Barsiisonni gosa akkanaa irratti leenjii fudhachuu barbaanne eega jedhame muuxawaan isaanii sun walitti qabama. Kanaan booda sadarkaa isaan fedhii sassaabameen sanaan leenjiin hin kennamaaf jechuudha. Kun immoo maanni ogummaa walitti fufaa barsiisonni amma ogummaa sana keessa jiranitti dirqama hojjetu waanta ta'eef leenjii sun hin laatama. Karaa biraatiin immoo maanni leenjii sana eega fudhatanii booda inni guddaan maanni barsiisonni eega ofii isaaniitti abdeet of godhanii booda naamusii fi cimni barataa akka galma ga'u qabxii gaarii akka isaan galmeessisanidha jechuudha. Dabalataan immoo kan raawwatamaa ture maanni ganama yeroo hunda wixata barsiisonni ogummaa qaban muuxannoo hedduu qaban hangafaa barsiisonni hangaafaan jiru muuxannoo garaagaraa qaban barsiisotaan qoodu. Kun immoo maanni barsiisonni mootummaan leenjii kennuu hin danda'u yeroo hunda sababa waanta murtaa'e irratti ilaachuu danda'a. Garuu kun maanni yeroo qaban keessatti barsiisonni muuxannoo walii qoodanii
marattoota akka qabxiin isaanii jijjiiramu kan biraamoo naamuun isaanii akka galma ga'u raawwachuudha jechuudha inni guddaan. በተለይም በቦሌ ክፍለ ከተማ ስር ከሚገኙ ትምህርት ቤቶች መካከል የልዩ ፍላጎት ትምህርትን ተደራሽ በማድረግ የቦሌ ገርጂ የመጀመሪያ ደረጃ ትምህርት ቤት ተጠቃሽ ነው። የልዩ ፍላጎት መምህር እንዲሁም የትምህርት ቤቱ ዩኒት ሊደር የሆኑት በተማሪነት ከዛም ደግሞ በአስተማሪነት በተቋም ውስጥ እየሰሩ የሚገኙት መምህር ወዳጅ ጌጡ የሚከተለውን ሐሳብ ነግረውናል። መምህር ወዳጅ ጌጡ ይባላል። የቦሌ ገርጂ የመጀመሪያ ደረጃ ትምህርት ቤት የልዩ ፍላጎት ባለሙያና የዩኒት ሊደር አስተባባሪ ነው። እዚህ ትምህርት ቤት ስራ የጀመርኩት 2007 ዓመተ ምህረት ጀምሮ ነው። ኦልሞስት 10 ዓመት ሆነ ማለት ነው። ግን የትምህርት ቤቱን ሁኔታ በተመለከተ እኔን ከሌላ መምህር ለየት የሚያደርገኝ የትምህርት ቤት ትምህርት ጀምሮ አጠናቆ ተመልሶ ከመምህራኖች ጋር ስራ እንደመጀመር እድለኛም የለም። ትምህርት ቤቱን በደንብ ከማወቅ አንፃር ከተወሰነ ክፍተት በስተቀር እውቀት አለ ብዬ አስባለሁ። ቦሌ ገርጂ 1991 እና ቦሌ ገርጂ 2007 ናቸው ማነጻጸሪያችን። ምክንያቱም እኔ ቦሌ ገርጂ 1991 ነው ትምህርት የጀመርኩት። 91 ላይ ሲጀምር የነበረው ሁኔታ ዩኒፎርም የለውም፣ አጥር የለውም። ከገበያ ጋር አንድ ላይ ተቀላቅለን ነበር የምንማረው። አጠቃላይ ለመማር ማስተማሩ አመቺ ያልነበረ ግቢ ነበር። 2007 ደግሞ ተመልሰን ስንመጣ እርግጥ ተማሪ እያለን መሀል ላይ 7ኛ ክፍል እና 6ኛ ክፍል እያለን አጥር ቢሰራለት እና ዩኒፎርም በእኛ ላይ ቢጀመርም ከዛ በኋላ ግን እያለ ተሻሽሎ መጥቶ 2007 እና እስከ 2017 ያለውን ስንመለከት ምንም ማነጻጸር የለው። ምክንያቱም ያለው ለውጥ በጣም የሚገርም ነው። እንደ የተወሰኑትን ለማነጻጸር ያክል እንኳን መጽሐፍትን በተመለከተ መጽሐፍ በፊት 1 ለ4 እድል ከቀና ደግሞ 1 ለ2 የምታገኝበት ሁኔታ ነበር። እሱም ካላለቀ 2007 እስከ 2017 በተለይ ደግሞ ዘንድሮ ላይ ያለውን ስንመለከት 5 ዓመታቶችን ስንመለከት ደግሞ መጽሐፍ 1 ለ1 ያውም ከለር ፕሪንት ነው። ለተማሪዎች አስፈላጊውን መጽሐፍቶችን ምናምን የሚሰጥበት ሁኔታ ይኖራል ማለት ነው እና በጣም ትልቅ ለውጥ ነው። ከዛ ባሻገር በመማር ማስተማሩ አንዱ አጋዥ የመምህሩ አጋዥ የሆነው የዕለት ተዕለት እንቅስቃሴ የሆነው ለምሳሌ ከብላክቦርድ ከመጠቀም አንፃር በፊት ብላክቦርድ ነበር፣ አሁን ዋይትቦርድ የሆነበት ሁኔታ አለ። ከቢሮ አንፃር ስንመለከት ሁሉም ዲፓርትመንት ማለት ይቻላል ከተማ በተወሰነ መልኩ ካልሆነ በስተቀር ቢሮ ያላቸው መሆኑ፣ እንዲሁም ደግሞ መምህሩ ሰላማዊ የሆነ እረፍት እንዲያገኝ ደግሞ ስታፍ የተሟላለት መሆኑ ሙሉ ፉል ፈርኒሽ መሆኑን ይሄ ያሳያል። የልዩ ፍላጎት ትምህርትን ስናነሳ ከእንግዲህ ልዩ ፍላጎትን ስንጀምረው 2007 ላይ ነው የተጀመረው። አሁን 2007 ላይ ስንጀምረው የነበሩን ተማሪዎች የመቀበል አቅማችን 7 ተማሪ ነበረ። አሁን ወደ 33 የደረሰበት ሁኔታ አለ። ባለሙያ 2 ወንዶች ነበሩ፣ አሁን ወደ 6 የደረሱበት ሁኔታ አለና አሁን በትምህርት ቤት ደረጃ ዌልካም ኢንቫይሮንመንት ያለምንም መድሎ ያለምንም መከልከል ሁሉንም አይነት ተማሪ የመቀበል አቅም ላይ ደርሷል። ከዛም አንፃር ዘንድሮ ለምሳሌ 6ኛ ክፍል ላይ ያስፈተነው ተማሪ ያለ አይነ ስውር ተማሪ ባለፈው 8ኛ ክፍል ተመሳሳይ አይነ ስውር ተማሪ ያስፈተነናል። እንዲሁም ደግሞ ከአእምሮ እድገት ውስንነት ጋር ተያይዞ ከልዩ ፍላጎት ላይ ወደ አካቶ የገቡ ተማሪዎች አሉ። 4ኛ ክፍል የደረሱ 3ኛ ክፍል የደረሱ በባለሙያ የታገዙ ለመምህራኖች ልዩ ድጋፎችን ስልጠናዎችን በመስጠት ትምህርት ቤት በልዩ ፍላጎት እንደ ቦሌ ክፍለ ከተማ ብሎም እንደ አዲስ አበባ ትምህርት ቢሮ ታዋቂና እንደ ሞዴል የሚቆጠር የትምህርት ቤቱ የወላጅ ተማሪ ህብረት የወተመ ሰብሳቢ የሆኑት አቶ ታምራት አለሙ የትምህርት ቤቱን የወላጆች ተሳትፎ በማስመልከት ከዚህ ቀደም በትምህርት ቤት ውስጥ ይሰሩ የነበሩ ስራዎችና ከ2016 ጀምሮ በገርጂ የመጀመሪያ ደረጃ ትምህርት ቤት ውስጥ ስላሉ ነባራዊ ለውጦች እንዲህ በማለት ሐሳባቸውን ገልጸውልናል። ስሜ ታምራት አለሙ ይባላል። እዚህ ትምህርት ቤት ላይ ለረጅም ዘመናት ጊዜያት ማለት ይቻላል ዘመድ ልጆችን ወደ 2 ልጆች አስተምራለሁ፣ ልጆችን አስተምራለሁ። የራሴንም ልጆች 2 ልጆች አስተምሬ አሁን አንዷ ተፈትነዋል። እዚህ ትምህርት ቤት አንዷ አለች አሁን
በአጠቃላይ ገርጂ ትምህርት ቤት ከነስሙ ወልዶ መጣያ ተብሎ የሚጠራበት ትምህርት ቤት በዛ ደረጃ ደርሶ ነበር በፊት የነበረው ነባራዊ ሁኔታ። ይህን ወላጅ በማስተባበር ኬጂ ላይ ቆርቆሮ በቆርቆሮ ወደ 7 ክፍል ወላጅ በማስተባበር ሰርተን ከዛም ተማሪ እና አካባቢ ላይ ያለው ማህበረሰብ በኑሮ ላይ ዝቅተኛ ኑሮ ላይ የሚኖረው ማህበረሰብ ስለሚበዛ ከዛም ደግሞ እዚህ መገባ አዳራሽ ተብሎ ወደ አንድ ቆርቆሮ በቆርቆሮ የተሰራ ነበር። እሱንም እንደ ፓርቲሽን ተጠቅመን ልጆቹን ያስተማርንበት ጊዜያቶች የቅርብ ጊዜ ትዝታዎች ናቸው እነሱ። ከዛ በኋላ ግን መንግስትም ልዩ ትኩረት በመስጠት ወላጅም ልዩ ትኩረት በመስጠት አስተዳደርም የትምህርት ቤት ትግል በማድረግ አሁን በመንግስት ደረጃ አዳራሾች የመመገቢያ አዳራሽ ሌላ ትምህርት ቤት ላይ እንደ አዲስ አበባ የሌላ ነው። 2 አዳራሽ ነው አንድ ነው ወጥተው የተሰሩት። ይሄ መመሪያ ፎቆች የተሰሩት እንደ አዲስ አበባ ካሉ ትምህርት ቤቶች ለየት ብሎ የተሰራ የአስተዳደር ህንፃ በአጠቃላይ ሁሉም ነገር ላይብሬሪ የተለያዩ ነገሮችን ያካተታ ቤተ ሙከራ ጭምር ያካተታ አሁን በመንግስት በኩል የተሰሩ ስራዎች በጣም ትምህርት ቤቱን ለየት ያደርገዋል ማለት እችላለሁ። ከዛ ውጪ መንግስት በሰጠው ትኩረት የኛንም ጥያቄ ተቀብሎ በአስቸኳይ ምላሽ በመስጣቱ በወላጆች ስም መንግስትንም ያሰራውንም አካል አመሰግናለሁ። ሙሉ ወተማዎቹ ስራቸውን አውቆ ጥንቅቅ አድርገው ተማሪ ስነባል ላይ ልብስ ዩኒፎርም አለባበስ ላይ ፀጉር አቆራረጥ ላይ ያለውን ነገር በመቆጣጠር ከመምህራኖች ከአስተዳደር ጎን በመሆን በማስተባበር ሙሉ ጊዜ ሰጥቶ እየሰራን እንገኛለን። ከዛ ውጪ የልማት ስራዎች ላይ ስንመጣ ደግሞ አሁን ይሄን የሚታየው ግሪን ይሄ ከዚህ ከበር የሚጀምረው ወተማ ነው። ይሄን ይሰራል ወላጅን በማስተባበር ይሄን ግሪን ኤሪያ ወተማ ነው ይሰራል። ሽንት ቤቶች የተበላሹ ሽንት ቤቶች ነበሩ። 2016 ላይ በርካታ ብር አውጥተው ወደ 30 ምናምን ቀዳዳ የሆነ የተበላሸ ሽንት ቤት በወላጅ ገንዘብ አስተካክለን ለተማሪዎች ዝግጁ እንዲሆን አድርገናል። በ2017ም ወደ 16 ቀዳዳ የሚሆን ደግሞ የኬጂዎችን ደግሞ በዛ ደረጃ ላይ የተበላሸ ነበረ፣ መቀመጫ የተሰባበረ ነበረ። ይሄን በመንግስት ባጀት መድረስ ያልተቻሉ ነገሮችን ይሄን ወላጅን በማስተባበር ይሄን ሰርተናል። ስለዚህ ከዚህ ግቢ ውስጥ ውሃ ሮቶችን ጡቶች ማስጠገንን አልፎ ጥቃቅን የሆኑ ስራዎችን ቀለም ማስቀባትን እነዚህ አይነት ነገሮችን ወላጅ በማስተባበር የመንግስት ባጀት ያልደረሱ ነገሮችን እንሰራለን። ከውጪ ደግሞ ከጫፍ እስከ ጫፍ የተሰራው ግሪን ሆኖ የተሰራ መጀመሪያ በእንጨት አጥረን ነበረ። አሁን ደግሞ በሚያምር በግንብ አድርገን በወላጅ ያሰራነው ነገር አለ እና ማቴሪያሎችንም የተለያዩ ነገሮችን ለትውልድ በሚለው በማስተባበር ባለሀብቶችን በመጠየቅ በርካታ ማቴሪያሎችን ያገኘንበት ሁኔታ አለ። አሁንም ቀሪ ነገሮች ላይ ለመስራት አሁን መመገቢያ የማብሰያ ኩቺን ለመስራት ወደ 216 ካሬ ላይ ደረጃውን የጠበቀ ማብሰያ ለመስራት ጨረታ አውጥተናል፣ ለጥፈናል። ጨረታ ሰነድ ይዘን እንገኛለን። ወደ 1 ሚሊዮን ብር ከወላጆች የሰበሰብነው በእጃችን አለ። አሁን ተማሪ የሚገባ እንዳቆመ ጨረታ ለጥፈናል። አሁን በዚህ በ2 ወር ውስጥ 2 ወር ባልሞላ ጊዜ ውስጥ ይህን ደረጃውን የጠበቀን እንሰራለን ብለን ከእግዚአብሔር ጋር እሱን ተስፋ እናደርጋለን። እዚህ ትምህርት ቤት ላይ ወተማዎች ትልቅ ስራ ትልቅ ተማሪ ስነጓላ መምከር ላይ ጸጥታ መማር ማስተማሩ ሰላማዊ እንዲሆን ከፖሊስ ጋር ከአስተዳደር ጋር የምንሰራቸው ስራዎች በጣም ሰፊ ስራዎችን እየሰራን እንገኛለን። ዘንድሮና ድሮ ብለን የምናየው ገርጂ ትምህርት ቤት ድሮ ወልዶ መጣያ ብሎ ተማሪዎችን ይዞ ልጆቻቸውን ይዞ ሸሹት ወላጆች ዛሬ ገርጂ ትምህርት ቤት ወደ 5000 ምናምን ተማሪ ነው የሚያስተናግደው። ደረጃውን የጠበቀውን በከተማ ደረጃ የታወቀ እንዲሆን ያደረገው የወላጁ ጥረት፣ የመንግስት ትኩረት መስጠት፣ የወተማዎች ጥረት፣ የትምህርት ቤቱ አስተዳደር፣ የመምህራን ጥረት፣ የሁላችንም መምህራን ያሉ ችግሮችን ለይቶ ወደ እኛ ማምጣት እኛም ደግሞ ከነሱ ጋር ለይተን የጋራ ስራ የሰራናቸው ስራዎች በጣም በርካታ ስራዎች ተሰርተዋል ብዬ አምናለሁ። የሚታወቅ ስራዎች በደንብ ተሰርተዋል ብዬ ገምታለሁ። ይህ አጠቃላይ እንግዲህ ስራ ሲሰራ የወረዳ
አመራሮች በተለይም የወረዳ ትምህርት ጽሕፈት ቤት፣ የክፍለ ከተማ ትምህርት ጽሕፈት ቤት፣ ግንባታና ዲዛይን ዋና ስራ አስፈጻሚ፣ ፋይናንስ ጽሕፈት ቤት ከፍተኛ አስተዋጽኦ ማድረግ ችለዋል። ከኛ ጎን ሆነው በቅርበት ድጋፍና ክትትል በማድረግ ይህ አሁን የምናየው በአንድ ዓመት ተኩል ስር ነቀል ለውጥ ቦሌ ገርጂ እንደ ሞዴል በከተማው አስተዳደር ስር ከሚገኙ የመንግስት ትምህርት ቤቶች ከፍተኛ ለውጥ አመጥቷል በሚል ደረጃ በተለያዩ ከፍተኛ የመንግስት አመራሮች፣ የህዝብ አደረጃጀቶች፣ የህዝብ ተወካዮች እንዲሁም ደግሞ የሚዲያ አንቂ ግለሰቦች፣ ታዋቂ ሰዎች መጥተው የጎበኙበት ዓመት ነውና በዚህም የትምህርት ቤቱን ማስተዳደር እጅግ በጣም ደስተኛ ነው። የተማሪዎች ውጤትና ስነ ምግባር ነው። ስለሆነም ከዚህ በፊት ካሉት የቅርብ የሁለት የሶስት ዓመታትን የተማሪዎች ውጤት ብናነጻጽር በንጽጽር ደረጃ ብናይ በከፍተኛ ሁኔታ ያደገበት ነው። ከፍተኛ ስራ በመስራት ተቋሙ ሞዴል ተወዳዳሪ ለማድረግ እንዲሁም ራዕዩን ለማሳካት ከፍተኛ ስራ እየተሰራ መሆኑን መግለጽ እፈልጋለሁ ማለት ነው። በአጠቃላይ እንግዲህ ለዚህ ስራ ከአስተዳደሩ ጀርባ ሆኖ ከፍተኛ አስተዋጽኦ ሲደግፉ በቅርበት ሲያግዙ የነበሩ የተከበሩ የትምህርት ቤታችንን መምህራኖች፣ አስተዳደር ሰራተኞች ከበር እስከ ውስጥ በከፍተኛ ሁኔታ ማመስገን እፈልጋለሁ በትምህርት ቤቱ አስተዳደር ስም። በትምህርት ቤቱ ውስጥ ዘርፈ ብዙ ተግባራትን ለማከናወን አጠቃላይ ማህበረሰቡ በበላይነት ደግሞ ማህበረሰቡን የወከለው ወተመ ከማህበረሰቡን በማስተባበር ከአስተዳደሩ ጎን በመሆን ከፍተኛ ስራዎችን መስራት ተችሏል። በዚህም ወተመን በትምህርት ቤቱ ስም በጣም ማመስገን እፈልጋለሁ። ይበል የሚያስብል ስራ እየተሰራ ነው። ወደፊትም አብረውን ይቀጥላሉ በተጠናከረ መልኩ የሚል እምነት አለ። ትምህርት የአንዲት ሀገር የእድገት ቁልፍ ነው።